እኔ የሚያስጨንቅ ስራ ሲመጣብኝ በጣም በቃ አቮይድ ለማድረግ ነው የምሞክረው። ምክንያት እፈልጋለሁ። በቃ ኧረ አይመችም ዛሬ ምናምን ብዬ አስብ ነበር። ግን የሆነ ቀን በቃ እንደምችልና ለካ እኔ ነኝ ችግሩ። ብፈልገው አደርገዋለሁ። እኔ ነኝ ለካ ምሳ የምፈልገው ላለመስራት የሚለውን ቀን የሆነ በቃ ራሱን ያን ቀን ያወቅሁት እና እንዴ ቢሆን ጥሩ ነው። ከጓደኛዬ ጋር እኔ አውዝ ጎነ ሄንግ አውት በቃ ዛሬ ቀን ፈታ እንላለን ምናምን ተባብለን እሺ ምናምን ብዬ ደግሞ ዓርብ ስለነበረ የሆነ በዓል ነበር። አይ ዶንት ኖ ምን እንደሆነ ግን ቀን ሙሉ በቃ ከሰዓት ይዘጋል። ስለዚህ ቀድመን እንውጣ ምናምን ተባባልን እና እሺ ብዬ ልክ ለባብሼ ምናምን በቃ ለወጣ ስል ስልክ ይደወልልኛል። የሚደውልልኝ ግን ይሄ ልጅ ጓደኛዬ በጣም ቤስት ፍሬንዴ ነው። ግን አይደውልልኝም ኖርማሊ እንዴት ነህ ምናምን ሳይሆን በቃ ሂዝ ቬሪ ቢዚ። ስለዚህ የሆነ የሚደውልኝ ስራ ካለ ነው ወይ አርጀንት የሆነ ነገር ሲመጣ ነው። ሰላም ነው እንዴት ነህ ምናምን አልኩት። ፊሌ እንዴት ነህ ምናምን አሉ። እግዚአብሔር ይመስገን። ባይ ዘ ዌይ በጣም ትልቅ ሰው መጥቷል እንግዳ እና የአንተን ካርድ በጣም ወዶታል። ላይ ከነክን ካርድ የኔን አይቶ በጣም ስለወደደው እንድትሰራልኝ እና በቃ ዛሬ ከቻልክ እንደምንም ብላምጣልኝ ነገር የሚበረው አለኝ። በጣም ትልቅ ሰውዬ ነው አለኝ። አዎ አይ እባክህ ዛሬ እኮ ታውቃለህ በዓል ነው። እኔ ደግሞ በቃ ላለመሳት እኮ ነው በዓል ነው ዛሬ። እንደገና ደግሞ ታውቀዋለህ ዛሬም ፕሪንቲንግ ቤትም የለም ምናምን የሚሄድበት ሩቅ ቦታ ነው ምናምን። አረ ፊሊተው ሞክር ምናምን አለኝ። ችግር የለውም እኔ በቃ እቀጣለሁ ምናምን። እሺ በቃ ግን አይ ታውቃለህ ምናምን ሲለው በቃ እንችስ ታደርገኝ። አረ ሞክር ምናምን አለኝ። እሺ በቃ ሞክራለሁ አልኩኝ እና ዘጎት እና ሰው ቀጥር ያለው ደግሞ እኔ ፈታ ማለት እንፈልገው ምን አስጨነቀኝ አሁን ለምንድን ነው የምሰራው እያልኩኝ ነበር። ግን እሺ በቃ ማፕ ላይ አትሊስት ፕሪንተር ሌላ ቦታ እኔ ሩቅ ነው ከእኔ ካዛንቺስ ያለው ሰፈሬ እና በጣም ሩቅ ስለሆነ ከዛ ወደ ሳሪስ ነው የሚሄደው ወይ ወደ መገናኛ ወይ ምናምን። ኧረ በስመ አብ በቃ እያልኩኝ እስቲ ግን ዋይ ኖት ምናምን ብዬ ማፕ ላይ ቼክ አደረኩኝ። አትሊስት ቀርቤ ካለ የሚል ፕሪንቲንግ ቤት እና ቼክ ሳደርግ 500 ሜትር አዌይ ነው። እስካሁን ድረስ እዛ ቦታ እየሄድኩኝ አጠገቤ ነበር ለካ የሚለው ነገር ነበር እና እሺ አሪፍ አንድ ስቴፕ ሄድኩኝ። ከዛን ደወልኩላቸው እንደዚህ ፈልጌ ነበር ስላቸው አለ ኧረ ችግር የለውም ና አሉኝ። እሺ ከዛም ጓደኛዬ ጋር ደወልኩለት እንደዚህ ስራ መጣብኝና እንዴት ትሰራልኛለህ ወይ እሱ ነው ካርዱን ዲዛይን የሚሰራልኝ። ኧረ ችግር የለውም ላክልኝ አለኝ። እሺ ዛትስ ስትሬንጅ። ከዛ ልጁ የደወለልኝ ልጅ ከፋይሉ ላከልኝ እና ለጓደኛዬ ደወልኩላት። አይ በቃ የምቸኝም ወደ በኋላ ማታ አመሻለሁ ምናምን እሺ አለች። ከዛ እንደገና ሳይሆን በቃ የሚሆን የመሰለኝ እና እሺ ብዬ ልብስ ለባበስኩኝ እንደገና ፎርማል ልብስ ለበስኩኝ ምናምን። ከዛ ሄድኩኝ ቦታው ሲሄድ ፕሪንቲንግ ቤቱ ለዛሬ ነው የምፈልገው ምናምን ስላችሁ አይቻልም አለኝ። ኧረ በእናታችሁ ነገ እኔ እንደምንም ብላችሁ ነገር የሆነ አሰሩልኝ ምናምን ስላቸው እሺ በቃ ችግር የለውም ስልክ ልስጥና ደውልላት አሉኝ። ስደውል የት ነሽ አካባቢ ልመጣ ነበረ ፕሪንቲንግ ፈልጌ ስላት እኛ 22 ነን ግን ልንዘጋ ነው 7 ሰዓት ሆኗል ባይ ዘ ዌይ እና መንገድ ሊዘጋጋ ነው መንገድ ሌላም ቦታ ትራንስፖርትም አይኖርም እና በቃ እሺ ብዬ ከደረስኩ ከጀመርኩት አይቀርማ ዋይኖት ለምን አልፈልግም ሌላ ቦታ። ከዛን ታክሲ ሊዝ ነበር ያሉት አለ የቦሌ አለ በቃ አትሊስት ቦሌን አውቀዋለሁ ቦሌ ሊድ ምናምን ብዬ እዛ ልፈልግ ስል አይ አትሊስት ቦሌ ስለማውቀው በቃ 22 ልሞክር ወደ ጎላጎላ አካባቢ አይጠፋም የሆነ ፕሪንቲንግ ቤት ምናምን ብዬ ዝም ብዬ በቃ ገባሁ ወደ 22 ቦሌ ልጋ ስደርስ ደወለችልኝ እና ልጅቷ ፕሪንቲንግ ፊሊ ወዴት ነህ ምናምን እና ሁለት እየመጣሁ ነው እንደዛ ከሆነማ በቃ ና ከፍተናል ችግር የለውም አለች። በቃ ገረመኛ ሄድኩኝ እሷ ጋር ስደውልላት ደርሻለሁ ምናምን ሰዓት እሺ ጠብቀኛለች። ስደውል ስትይኝ አንተ እንደዚህ ጩጬ ነህ እንዴ በጣም ትልቅ ሰው ነበር የመሰለኝ ምናምን አለችኝ። አይ እኔ ነኝ ምናምን። ከዛ ገባን አሳየችኝ። ፕሪንቲንግ በጣም ጸደይ ቤት ነበረ ምናምን ፕሪንት አደረጉልኝ እነሱ ለነሱ ደርስ ከዛ ቡና እንጠጣ አለችኝ እና ቡና ይጠጣል በቃ የነገርችኝ ነበር ስለ ቢዝነሱ ምናምን እና ጸደይ ነበር እና ሰዓት እየሄደ ነው ሄደን ፕሪንት ደወሉልን ተቀበልኳት እና ስንት ነው ስላቸው ኦን ዘ ሃውስ አለኝ። ኧረ ዛሬ ቀን ምንድን ነው ሁሉ ነገር የተስተካከለ ነው ምንም እንቅፋት የለውም እና እሺ አትሊስት ቆንጆ ነው። ልጁ ጋር ጓደኛዬ ጋር ሄድኩኝ። ጓደኛዬ ጋር ሲሄድ በጣም ደስ አለው በቃ ህይወት ሶፕራል በጣም ፊል አንበሳ ነች ምናምን አለኝ። በጣም ምርጥ ወንድሜ ስለሆነ በቃ ደስ አለኝ እንደዛ ማለቱ እና ይመክረኛል መካሪም ስለሆነ ደስ ይላል ከታላቃችሁ እንዳይስዛማ በቃ ደስ ብሎኛል ምናምን እንሂድ አለኝ። እሺ እኔ አላውቅም ማን ነው ግን ምንድን ነው ምናምን ሰውዬው ምናምን ስለው ሂሰድ ይህ ሰውዬ ኢትዮጵያን መጀመሪያ አማርኛ ላንጉጅን በኮምፒውተር ያጻፈው የሰራው ሰውዬ ይሄ ነው እና ትልቅ ሰውዬ ነው። በቃ ሂድ ዳር ኦፍ ፕሮጀክትስ ውጭ ሀገር ነው የሚኖረው ይመላለሳሉ ምናምን እና ኤችፒ ሰርተዋል ብቻ ያልሰራው ሰውዬ ያልሰራው ጉድ የለም አስታውቃለሁ እሱ በጣም ምርጥ ሰው ነው አለኝ። ሄድኩኝ ሰውዬ በጣም ትልቅ ሰውዬ ናቸው ግን በቃ አንተ በላይ ነው የሚሉት ስተዋወቃቸው ፍስሀት ላይ ይባላል በደንብ በቃ ተንከባከቡኝ ምናምን
አወሩኝ በጣም እንደውም በቃ ስልክ አዩት ካርዱን በጣም ነው ወደዱት ካርዱን ነረረ እንደዚህ ጸዴ ነው እንዴ ምናምን አለኝና እሺ በቃ አሪፍ እንደውም ምናምን እኔ እንደዚህ እንደዚህም አለኝ ሌላም ከፈለጉ በቃ እናወራለን ምናምን ኧረ ችግር የለውም ዋትስአፕ ላይ ስልክ እንለዋወጣሉኝ ስልክ ተለዋወጥን በቃ ቀኑን ሙሉ ሲነግሩኝ ነበር እነዚህ ቦታ እንደዚህ ነበር ምናምን ደግሞ የተቀጣጠርነው ሀያት ምንድን ነው ሀያት ሪዞርት ስለነበረ እዛ ነበረ በቃ ተንከባከቡን ምናምን ነገ ልሄድ ነው በቃ ጎበዝ አሉኝ ከዛ ያው አንዳንዴ ኪፕ ኢንታች ትልቅ ሰውዬ ናቸው ግን በቃ የኪፕ ኢንታች እንዴት ነው ሰላም ነው የሰራ ነው የበረታ ነው ምናምን ይሉኛል እና በቃ ያን ቀንም ፈታ አልኩኝ ከጓደኞቼ ጋር ምናምን እና ገረመኝ ቢከዛ አንዳንዴ እኔ ነኝ ለካ ራሴን ሳቦታጅ ማረገው አልችልም የሚለው ነገር አለ ዛሬ ይቅርብኝ በጣም ሴፈስት ወይ በቃ ለመስራት ነው በጣም መስራት ደግሞ ያስጨንቃል አይደለ ስለዚህ አረ ዛሬ ይቅርብኝ ከማለት ይልቅ አረ እሰራዋለሁ ምናምን ያልኩኝ ያን ማይንሴት ያለኝ በቃ እችለዋለሁ አንዳንድ ነገሮች ራሱ ባልችሎ እችላለሁ ብዬ የሆነ እፈልግለታለሁ እንደዚህ እንደዚህ ምናምን ስለዚህ እናንተም አሁን ስታስበው አልችለው የምትለው ነገር ለካ እናንተ ውስጥ የምታዩት የማይቻለው መንገድ ነው የሚቻለው መንገድ ይኖራል እኮ ወይ በደንብ አልፈለግነውም ሊሆን ይችላል እነሱ ነው እና በጣም ጸዴ ነገር ነበረ አልሶ ፒክቸርስ ራሱ ፎቶ ተነስተን ነበር ምናምን እና ጸዴ ነበር በጣም ስለዚህ ቴንክ ዩ ጋይስ እስካሁን ስላያችሁት አመሰግናለሁ በዛው ከዚህ ከደረሳችሁ ፕሊዝ ጎን ፎሎ አይዲዛ ኢትዮጵያን እኔም በዛ ላይ አዳዲስ ኮንቴንቶች እየሰራሁኝ ስለሆነ እዛም ገብታችሁ ሰፖርት ታደርጉኝ ደስ ይለኛል ይመቻችሁ አመሰግናለሁ